ሄርሜላ ደጋፊዎች እንኳን ደስ አላችሁ። ደስታችሁ ስለመጨረሻ ቢሆን ደስ ባለኝ፣ ግን ደግሞ አይሆንም። ምክንያቱም አብርሃምን ስለማታውቁት ማለት ነው። አብርሃምን ለምናውቀው ተውት ማለት ነው። የምሬ ነው። እንደውም ሄርሜላ ቆይታለች ከአብርሃም ጋር ሜቢ ወደ አመት እየሆናት ይመስለኛል ማለት ነው። ቪዲዮ አብራ መስራት ከጀመረች አንደኛ ያው ዘመድም ስለሆነች፣ ሁለተኛም የልጆች እናትም ስለሆነች ማደግም ወይም ደግሞ ሚዲያ እንዲያውቃት ስለሚፈለግ ትንሽ ቆይታለች ማለት ነው። ሲቀጥል ደግሞ ቀለበቱንም ያስወለቀ ሳምንት በላይ እንድትቆይ ያስደረገው እሷ በራሷ ፍቃድ ይሄንን እንዳደረገች ያደረገው ራሱ የአብርሃም አይዲያ ነው። ምክንያቱም እሱ ማለት ነው ሴት ልጅ ማስለቀስ፣ ማስከፋት፣ ሴት ልጅ በሚዲያ ማስጠቆር፣ ማስጠላት ስለሆነ የሱ ስራ ማለት ነው። የምሬን ነው። አንድ ነገር ላስታውሳችሁ የመጀመሪያ ኦዲየንሶች ማለት ነው ፍቅር አሁን ከአብርሃም ስትለይ እንዴት ሆና ነበር የተለየችው? በቃ አልፈልግም ብላ ይሄን ያመጣው ራሱ እንጂ እሱ አይደለችም። ከዛ የፍቅር አባት የሞተው ሳይቀር አንስተን አፈር ለስን ደባልቀው ነበር። ለምን ይሄ ሁሉ ስራ የማነ የአብርሃም ስራ። አሁንም ደግሞ ሄርሜላ ጋር የመጣው ያ የፍቅር ጦስ ነው ሄርሜላ ጋር የደረሰው ማለት ነው። አሁን ላይ አብርሃም ትክክለኛ ሰው፣ አፍቃሪ ሰው፣ ታማኝ ሰው ሴቶች ገፍተውት እንደሚሄዱ አድርጎ ነው ራሱን በሚዲያ እንዲወደድ ማለት ነው። በቃ ሌላ ምንም ታሪክ የለውም። ምንም መጨረሻውን እንዲህ ነው የምታዩት ማለት ነው። ሄርሜላ በቃ አብርሃምን አልፈልግህም ብላ በራሷ ማለት ነው ከአብርሃም ህይወት ትወጣለች። ከዛን አብርሃም ይጎዳል፣ ሆስፒታል ይገባል፣ ምናምን ብቻ እንደዛ እያለ ሌላ ደግሞ ይፈጠራል። ምን አለች ትሉኛላችሁ? አብርሃም ይሄ ነው የሱ አይዲያ። ሌላ ምንም ታሪክ የለም። ምንም አልሆነችም ሄርሜላ ማለት ነው። ማለት እዚህ ጋር ተደፍራ ምናምን ለምትሉት ምንም የተደፈረችው ታሪክ ምንም ነገር የለም። አብርሃም ከራሱ ህይወት ማውጣት ስለሚፈልግ በቃ ሄርሜላ አንቺ የራስሽን ህይወት ኑሪ፣ እኔም የራሴን ህይወት ልኑር ብሎ ማለት ስለማይፈልግ ብል በጣም ብዙ ኦዲየንስ እሱ ላይ ስለሚነሱ ማለት ነው ከሷ እንዲመጣ ነው የሚፈልገው ራሱን ንጹህ ለማድረግ ማለት ነው። በደንብ ወቁ። ለሴት መቆም ወይንም ደግሞ ለሴት መቆም፣ ሴትን ማገዝ፣ ከሴት ጎን መሆንን ልመዱ። የምሬን ነው ማለት ነው። እና እኛ ዛሬ ላይ እኔ እንደኔ አያገባኝም ሄርሜላ ማለት ነው። ማለት አልሳደባትም ማለት የሆነ ጊዜ የሆነ ቦታ ላይ ስትሆን ስታስጠላኝ እንጂ ማለት ነው። ምክንያቱም እዛ ጋር ከፍቅርን ሲረግጧት የነበሩት ዛሬ ላይ ራሱ አፍረዋሉ። ነገ ላይ እናንተም ሩታን ዛሬ ላይ ሩታን ስትሳደቡ የነበራችሁት ነገ ላይ ስለምታፍሩ እውነታው ስለሚወጣ ማንጋ ጥፋት እንዳለን አሁን ሙሉ ፐርሰንት ማለት ነው አብርሃም ጥፋተኛ ነው ለኔ ማለት ነው። ማንም አይደለም። አሁን ሄርሜላ የሆነ ነገር ሆንኩ ብላ ከአብርሃም ህይወት ብትወጣ ሄርሜላ አይደለችም ጥፋተኛ ብላችሁ መውቀስ ያለባችሁ ማለት ነው አብርሃም ነው። ለምን በጣም ብዙ ሴቶችን ወደ ህይወቱ እያመጣ እየሸቀለባቸው እየመለሰ እየጎዳቸው ሚዲያ ላይ እያስጠላቸው። ደግሞ እኮ ሚዲያ ላይ ሰው እንዲወዳቸው ቢያደርግ ጥሩ ነው። እንዲ በጣም እኮ ነው የሚረግጡት ማለት ነው። አሁን እናንተ ራሱ ወዳጅ ነኝ ባዮች ራሱ ማለት ነው አሁን ሄርሜላ አብርሃምን አልፈልግህም በቃ አንተም የራስን ህይወት ኑር እኔም የራሴን ህይወት እኖራለሁ ብላ ብትሄድ ተገልብጣችሁ ወዴት ነው የምትሄዱት? እሷን መሳደብ፣ እሷን መናገር፣ ከሱ ጎን መሆን ግን ስህተት ነው። ከሷ ጎን ነው አሁንም ከሷ ጎን ናችሁ። ቀጥሎም ቢመጣ የምንም ነገር ቢፈጠር ከሷ ጎን ነው መሆን ያለባቸው። የምሬን ነው ማለት ነው። ለምን ሴት ልጅ ናትና ማለት ነው። ልክ እንደ ሩታ ደጋፊዎች ወይንም የሩታ እህቶች ማለት ነው። የሩታ እህቶች አብርሃም ሄደም መጣም የራሱ ምንም አይመስላቸውም። አንድና አንድ ሩታ ብቻ ደህና ትሁን፣ ከማንም ጋር ትምጣ፣ ከሷ ጎን እየሆኑ ማለት ነው እያበረታቷት። እናንተም ሄርሜላ ወደፊት የሚፈጠረው ነገር ቢፈጠርም ከሷ ጎን መሆን እንጂ ያለባችሁ ተገልብጣችሁ እሷ መሳደብ በፍጹም እንዳታደርጉት። ለምን ሴት ልጅ ናችሁ። ነገ ላይ የሰራችሁት የተናገራችሁት ነገር ይጸጽታችኋል ማለት ነው። የለ ማለት ነው ፈልገው። ለምን በቃ እውነት ለመናገር በቅርብ ጊዜ እንደሚያበቃ እየተናገሩ ነበረ። የሆነ ቪዲዮም ሰርቼ ነበረ። እኔ እንጃ ብዙ ሰው አልሰማም ነው እንዴት እንደሆነ አላውቅም እንጂ ማለት ነው ያው አዲስ ነገር ይፈጠራል እየተባለ ስለሆነ ማለት ነው። ሰው እንደዛ ነው።